ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ይህን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ከባለፈው በቀጠለው በክፍል 15 ዛሬ ተከስቻለሁ። የዛሬው እንግዲህ መጨረሻው ነው። መጨረሻው እንደሚያምር ተስፋ አደርጋለሁ። እስኪ እንግዲህ ምን ይመስላል የሚለውን አብረን እንይ። ወይዘሮ ለምለም በጩቤ ስትወጋ ተዘረረች። ይሄኔ ታዲያ የነ ሳራ ግቢ ተከራዮች ይመለከቱ ስለነበረ በጩኸት ሰፈሩን አደበላለቁት። ሁሉም ከዛ የሳራ እንጀራ እናት ለማምለጥ ስትሞክር በአካባቢው የነበሩ ሰዎች ያዟት። ወደ ጣቢያም ተወሰደች። ሰው በመግደል ሙከራ ተከሳ ወደ ማረፊያ ቤት ተላከች። ለምለምም ወደ ሐኪም ቤት ከወሰዷት በኋላ ለልዑል አባት ደውለው የልዑል አባት ደግሞ ብዙነህ ጋር ደውሎ እሱ ከባህር ዳር እስከሚመለስ ድረስ ለምለም ጋር እንዲቆይለት ጠየቀው። ብዙነህም አረ ምንም ችግር የለም እሺ ሲል የለምለምን ክፋትና በደል ረስቶት ነበረ። ብዙነህ ለምለም የገባችበት ሆቴል ደርሶ ቀጥታ ወደ ድንገተኛ ክፍል አመራ። ታዲያ በሩ ላይ ራሄል ልጇን አቅፋ ታለቅሳለች። ብዙነህም አይቷት አለቃሽ በመታመሟ ነው እንዲህ እንባሽ የሚዘንበው አላት። ብዙዬ እስኪ ዛሬ እንኳን ላሳዝንህ፣ እኔ እኮ የልጅህ እናት ነኝ አለችው። እሱም ትቷት ለምለም ጋር ሊገባ ሲል ዶክተሮቹ ብዙ ደም ስለፈሰሳት በአፋጣኝ ሌላ ሐኪም ቤት ሄዳ መታከም እንዳለባት ሪፈር ጽፈውለት ለብዙነህ ሰጡት። ብዙነህም ለልዑል አባት ሁኔታውን አስረድቶ ወደ የካቲት ሆስፒታል ተወሰደችና አልጋ ያዘች። ብዙነህና ራሄል ውጭ ላይ ቆሞ ሳለ እሺ ለምን ነበረ የምታለቅሽው አላት። ራሄልም ልጇን በስስት እያየች ወይዘሮ ለምለም ልጄ የልጅ ልጇ እንዳልሆነ አወቀች። እናም ዓይንሽን እንዳላይሽ አለችኝ፣ ማንም እንደሌለኝ እያወቀች አለችው ስትል ድሮስ እውነት ተደብቆ የሚቀር ይመስልሻል? ራሄል አሁንም ልምከርሽ፣ ከጥፋትሽ ተመለሽ፣ ውሸት ይብቃ። ተመልከች፣ ሁሉም የስራውን ብሎ ንግግሩን ሳይጨርስ የልዑል አባት ደወለና ስንት ቁጥር ናቸው አለው። ብዙነህም ያሉበትን ነገረው። ልክ ወደ ክፍሉ ሲሄዱ ራሄል ደንግጣ ቆመች። ብዙነህም ድንጋጤዋ አስደንግጦት ምን እንዳየች ለማየት አይኗን ተከትሎ ዞረ። ይሄኔ እሱም ተገረመ። ሳራና ልዑል ከልዑል አባት ፊት ለፊት ይሮጡ ነበረ። ብዙነህም በደስታ ሰከረ። ሮጦ ሁለቱም ላይ ተጠመጠመ። ምንድን ነው የማየው? በፈጣሪ እውነት ነው ግን እያለ ሁለቱንም በየተራ ሳማቸው። የመጡበትን ጉዳይ ለትንሽ ደቂቃ እረሱትና በብዙነህ ሁኔታ እንባቸው ፈሰሰ። ከዛም የልዑል አባት ና ልጄ በቃችሁ እናትህን ያለ። ብዙነህም ውስጥ ዶክተሮቹ ስላሉ ሲወጡ እንገባለን አለ። ሁሉም መንቆራጠጥ ጀመሩ። በመሃል ሳራ ግን አልገባኝም፣ ወይዘሮ ለምለምን ማን ሊወጋት ይችላል አለች። ሁሉም ቀጥ ብለው ወደ እሷ ተመለከቱ። ልዑልና ሳራ በእርግጥም አላወቁም ነበር። አብረው የመጡት እማማም ሳራን እያረጋጉ በቀን ቤተ ክርስቲያን እየሄደች እንድትጸልይ አድርገው ወደ ራሷ ሲመልሷት፣ ሳሚ ደግሞ ልዑል የተኛበት ሆስፒታል ድረስ ሄዶ ያኔ ባለማወቅ ስለሚያፈቅራት ብቻ እንደዛ እንዳለና እሷ ግን ካንተ ውጪ ማንንም አታፈቅርም፣ ባለማወቅ ለዚህ ስለዳረኳችሁ ይቅርታ በማለት ልዑልን በድጋሚ ከሳራ ጋር እንዲገናኙ አድርጎ ልክ የልዑል አባት ልዑልን ይዞ እነ ሳራ ቤት ደርሰው ልዑልና ሳራ ሲተቃቀፉ ነበር። ታዲያ ወይዘሮ ለምለም ተጎድታለች ተብሎ ለልዑል አባት የተደወለለት። ታዲያ ዶክተሩ ወጥቶ የለምለም ቤተሰቦች አለ። ሁሉም አቤት ብለው
ወደ ዶክተሩ እየተጠጉ ዶክተሩም ለምለም ከፍተኛ ደም ስለፈሰሳት ደም የሚለግስ ሰው ያስፈልጋል አላቸው። ከመሃላቸው ሲባል በቅድሚያ ባሏ ገባ። ነገር ግን ባልየው መስጠት አይችልም ነበር። ምክንያቱም ደግሞ የደም ታይፓቸው አንድ አይደለም ነበር። ቀጥሎ ልዑል ገባ። ልዑል ደግሞ ሙሉ ጤነኛ ባለመሆኑ እንደማይችል ነገሩት። ከዛ ብዙነህ እኔ እሰጣለሁ በቃ ብሎ ሲገባ የሱም እንደማይሆን ተነገራቸው። ይሄኔ የልዑል አባት ዘመድ ጋር ለመደወል ስልካቸውን ሲያነሱ ሳራ እኔ አለሁ አለች። ሁሉም ደነገጡ። ያን ሁሉ በደል ያሳለፈች ሴት እንዴት ዛሬ ለበደለቻትና ሕይወቷን ላበላሸቻት ሴት ደም ለግሳለሁ ትላለች? እውነትም ሳራ አንቺን ያገኘሽ ልጄ ፈጣሪ የልቡን አይቶ ነው፣ ተባረኪ አላት። አጋጣሚ ደግሞ የሳራና የለምለም ደም ተመሳሳይ ነበር። ዶክተሮቹ ከሳራ ደም ወስደው ለለምለም ተኩላት። ወይዘሮ ለምለም ስትነቃ ካጠገቧ የተኛችውን ሴት ሳራን ተመለከተች። ለምለም ከጎኗ ለምን እንደተኛች ለማወቅ ጊዜ አልፈጀባትም ነበር። ለምለም መቃብሯን የቆፈረችላት ሴት ዛሬ ሕይወቷን ስታድናት ከማየት በላይ ምን አለ ጸጸት ውስጧን አስተቀየው። በተንጋለለችበት ወይም በተኛችበት እንባዋ ቁልቁል ወደ ጆሮዋ ይፈስ ነበር። ለምለም ድና ስትወጣ በቅድሚያ ሳራንና ልጇን ድል ባለ ሰርግ ለመዳር መዘጋጀት ጀመረች። ባሏንም ለልዑል አባቱ እንዳልሆነው ይነገረው ስትል የልዑል አባት ግን በፍጹም አለ። ልጄ የኔ እንደሆነ ይቀጥላል። እስከ ዛሬ ያልተነገረውን ዛሬ መናገር የለብንም አላት። ለምለም በቃ አንተ እንዳልክ አለችው። ለምለም ጠበቃ ቀጥራ የሳራን እናት በመግደል ወንጀል ከሰሰቻት። ሳራም የአባቷን ሀብት ይገባሻል ሲባል ተፈረደላት። ከብዙ መከራ በኋላ በለምለም ጥረት የሳራ እንጀራ እናት እድሜ ልክ እስራት ተፈረደባት። ልዑልና ሳራም ድል ባለ ሰርግ እንደ አዲስ ተጋቡ። እማማ ባህር ዳርን አለቅም ብለው የነበረ ቢሆንም በሳራ ልፋት የአባቷን ቤት ሰጥታቸው መኖራቸውን ቀጠሉ። ወይዘሮ ለምለምም ካሳ ይሆነኝ ስትል ጥሩ ቤትና መኪና ገዝታ ለሳራና ለልዑል ስጦታ ሰጠቻቸው። የልዑል አባትም አሜሪካ ከመመለሳቸው በፊት ፍቅር ያሸንፋል ሲሉ ራሄልን አፈላልገው ከብዙነህ ጋር በማስታረቅ ለልጃቸውም ሲባል አብረው እንዲኖሩ አደረጉ። ታዲያ ከብዙ ዓመታት መከራ እንግልትና ፈተና በኋላ እውነቱ ተጋለጠ። የልዑል እናት በሰራችው ስህተት በጣም ተጸጸተች። በእንባ ፊት ወደ ልጇም ወደ እሷ ሄደ። እንደዚህ አለችው፣ ልጄ በፍቅራቸው መካከል ገብቼ ትልቅ ስህተት ሰርቻለሁ። ልጅ ከወላጆቹ ተለይቶ እንዲያድግ አድርጊያለሁ። እባካችሁን ይቅር በሉኝ ስትል ወይዘሮ ለምለም ተማጸነቻቸው። ሁለቱም እርስ በርስ ተመለከቱ። ትንሹ ልጃቸው እጃቸውን ይዞ አንድ ላይ አቆማቸው። ያኔ ፍቅራቸው ከቁስሉ በላይ መሆኑን ተረዱ። ወንዱ የፍቅረኛውን እጅ ያዘ። ሁለቱም በድጋሚ ቃል ኪዳን ፈጸሙ። ልጃቸውን በደስታ ወደ ወላጆቹ ሮጦ አቀፋቸው። ከዚያ ቀን ጀምሮ እናት አባትና ልጃቸው አንድ ሆነው በፍቅር መኖር ጀመሩ። የልዑል እናትም የሰራችው ስህተት ሳትረሳ የልጅ ልጇን በፍቅር እያሳደገች ቤተሰቡንም በማገልገል ቀሪ ሕይወቷን አሳለፈች። በመጨረሻም የሚያስተምረው አንድ ነገር ነው። እውነተኛ ፍቅር ሊፈትን ይችላል፣ ግን በይቅርታ በእምነትና በትዕግስት ሁሉም ነገር ያልፋል። ለዛሬ ይዤላችሁ የመጣሁት እንግዲህ የመጨረሻው ክፍል ይህን ይመስላል። ፍቅር ያሸንፋል። እንግዲህ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ ደግሞ ሌላ ታሪክ ይዤላችሁ እመጣለሁ። ወዳችኋለሁ።